ስህተት መስራት ሰውኛ ባህሪ መሆኑ የሚታወቅ ነገር ቢሆንም ለሁኔታው የምትሰጠው ምላሽ አስተውለህ መምረጥ ይኖርብሃል። የመጀመሪያው ምርጫህ ራስን ስህተት የለሽ አስመስሎ በማቅረብ ከስህተት የመማርና የይቅርታን ጣዕም ሳታጣጥም ማለፍ ነው። ሌላኛው ምርጫህ ደግሞ ስህተትህን በማመንና ይቅርታን በመጠየቅ ውስጥ የሚገኘውን ነፃነት መጎናጸፍ መቻል ነው። አምባገነን መሪዎች ከሚታወቁበት ዋነኛ ባህሪያቸው ያው እንደ ስማቸው የፈለጉትን ነገር በፈለጉት ጊዜ፣ ሁኔታ፣ መጠን የማድረግ መብት እንዳላቸው የሚያምኑና ያንንም ከማድረግ ወደ ኋላ የማይሉ ሰዎች መሆናቸው ነው። እንደ አውሮፓውያን አቆጣጠር ከ1740 እስከ 1786 ዓ.ም ድረስ የፕሩሺያ ገዢ የነበረው ፍሬድሪክ ምንም እንኳን የአምባገነንነት ባህሪ የነበረው ቢሆንም አንድ ለየት ባህሪ እንደነበረው ይነገርለታል። ይህም ገዢው የሚታወቅበትን አምባገነናዊ የአመራር ስልት ለህዝቡ ጥቅም ማዋል መቻሉ ነበር። ታዲያ አንድ ቀን ከግዛቶቹ በአንዱ በሚገኝ ማረሚያ ቤት ውስጥ ከአጃቢዎቹ ጋር እየተዘዋወረ ሳለ አንድ አስገራሚ ነገርን ተመለከተ። ገና ታላቁ ፍሬድሪክ ለጉብኝት ወደ ማረሚያ ቤቱ ይመጣል ተብሎ እንደተነገረ ታራሚዎች በሙሉ ተዘጋጅተው ይጠብቁ ነበር። ይህ ሰው ካለው አምባገነንነት ባህሪ የተነሳ እንዲሆንና እንዲደረግ የፈለገውን ነገር ሊያስደርግ እንደሚችል ታራሚዎቹ በሚገባ ያውቃሉ። ምናልባትም ወደ እነሱ ተመልክቶ ወይም ጩኸታቸውን ሰምቶ ትንሽ ከራራላቸው ወዲያው እንዲፈቱ የማዘዝ አቅም እንዳለው ያውቃሉ። ለዚህም ነበር በጉጉት የሚጠብቁት። ፍሬድሪክ ልክ ወደ ማረሚያ ቤቱ ግቢ እንደገባ ታራሚዎች በሙሉ መጮህ ይጀምራሉ። አንዱ በዚህ በኩል ንጉሥ ሆይ እኔ አንድ ነገር ሳልበድል ነው የታሰርኩት፣ እባክህ አስፈታኝ ይላል። ሌላው በዚያ በኩል ንጉሥ ሆይ እኔ ንጹህ ሰው ነኝ፣ ፍጹም ወንጀል የሌለብኝ ሰው ነኝ ይላል። ሌሎችም እንዲሁ በግራና በቀኝ ምን ያህል ስህተት የለሽ እንደሆኑና ፍትህ በጎደለው መልኩ ማረሚያ ቤት እንደገቡ እንዲሰማላቸው ይጮሃሉ። ንጉሱም ይህን ያህል ሰው ፍትህ የለሽ በሆነ መልኩ ወደ ማረሚያ ቤት እንዴት ሊገባ ይችላል በማለት እያሰበ ወደ አንድ አቅጣጫ ዘወር ሲል በአንድ ጥግ ዝም ብሎና አቀርቅሮ የተቀመጠ ታራሚ ተመለከተ። ይህ ታራሚ እንደሌሎቹ አይጮህም ነበር። ንጉሱ ወደ ታራሚው ቀረብ በማለት ይህ ሁሉ ታራሚ ንጹህ እንደሆነ ይናገራል፣ አንተ ምን ነው ዝም አልክ? ያንተስ ሁኔታ ምንድነው? በማለት ጠየቀው። ታራሚውም ቀና በማለት እኔ የሰራሁትን አውቃለሁ፣ ጥፋተኛ ነኝ፣ የሚገባኝንም ነው ያገኘሁት ብሎ ከተናገረ በኋላ መልሶ አቀረቀረ። ታላቁ ፍሬድሪክ ይህን ከሰማ በኋላ ወደ አጃቢዎቹና ወደ ማረሚያ ቤቱ ጠባቂዎች ዞር በማለት አንድ ትዕዛዝ አስተላለፈ። እነዚህ ሁሉ ታራሚዎች ንጹህ ነን ብለዋል። ይህ ሰው ደግሞ ስህተተኛ እንደሆነ አምኗል። በሉ ይህ ስህተተኛ ሰው በብዙ ንጹሆች መካከል ሆኖ የእነሱን ባህሪ እንዳያበላሽ አሁኑን ይፈታ በማለት ተናገረ። ንጉሱ ይህንን በተናገረ በጥቂት ደቂቃዎች ውስጥ ይህ ስህተተኛ ታራሚ ነፃ በመውጣት ወደ ቤቱ እንዲሄድ ተፈቀደለት። ምንም ስህተት እንደሌለበት የሚያስብ ሰው እንደዚህ በማሰቡ ሌላ ተጨማሪ ስህተት እየሰራ ነው። ከዚህ የከፋው ደግሞ በስህተቱ መዘዝ ውስጥ ራሱን ሲያገኘው የሰራውን ስህተት ላለማመን የሚታገል ሰው በመሆኑ ነው። ከዚህኛው ስህተትን ካለማመን ምርጫ የተሻለው መንገድ ለሰራነው ስህተት ኃላፊነት በመውሰድና ይቅርታን በመጠየቅ ወደፊት መገስገስ ነው። ሁል ጊዜ ስህተትን ከማመን ይልቅ የክህደትን ምርጫ የምትከተል ከሆንክ ለብዙ ጠንቆች ራስን ታጋልጣለህ። ከላይ እንደተጠቀሰው ኃላፊነት ያለ መውሰድ ሌላ ስህተት የመስራትህ ሁኔታ አንዱ ነው። በተጨማሪም ከስህተት ያለ መማርና ስህተትን የመደጋገም እንቅፋት ያጋጥመሃል። ይህ ደግሞ ራሱን የቻለ የስሜት እስረኛ ያደርጋል። ስለዚህ ዛሬውኑ ያስቀየምከውን ሰው ይቅርታ ጠይቅ። የሰራኸውንም ስህተት አምነህ ኃላፊነቱን ውሰድ እያልን ለዛሬ ያዝነውን በዚያ በቃን። በሌላ ቪዲዮ እስክንገናኝ ሰላም ቆዩን።